ሐኪም ቤት ይዘንሽልኝ የት ሐኪም ቤት እዚሁ ቅርብ ሐኪም ቤት ካለ ተከፍላላ አንተ ምን ሆነሃል ቆይ ስለ ክፍያ ታወራኛለህ ወርቆብኝ እዚህ ጋር ታሞ ሰውታ ተከፍላለህ ለስራ እኮ ነው የወጣሁት ቢሆን እዚህ ጋር እየሞተብኝ ምን አይነት ፍጡር ነህ ግን አንተ ለሰው አታስብም ትንሽ የትዝታው ፈረስ የትዝታው ጋሪ ሰፈሬ መልሰኝ አዳማ ናፈቀኝ ናዝሬት ታወሰኝ ናዝሬት ታወሰኝ ትዛለኝ ሰላም ዩቲዩብ እንደምናላችሁ ይህ የሌላ የጻይል የዩቲዩብ ቻናል ነው ቻናሌን ሰብስክራይብ በማድረግ ሁላችሁም ቤተሰብ ስለምትሆኑ በጣም ከልብ አድርጌ አመሰግናለሁ ይህ የሌላ የጻይል የዩቲዩብ ቻናል ነው ሁላችሁም ቻናሌን እየገባችሁ ሰብስክራይብ ማድረግ እንዳይረሳ የወንድ ልጅ መከራ ግን ሄሎ አቤት አስቤዛውን ይዘሽ እየመጣሽ ነው አስቤዛውን ይዘሽ እየመጣሽ 4000 ብር ሰጥተህ አስቤዛ ትመኛለህ እንዴ ምን ማለትሽ ነው ለልጆቹ አስቤዛ ልገዛ ነው ብለሻል እንዴ ብር ላክልኝ ያልሽ ወየረ ታክሲም ባልበቃኝም እንኳን አስቤዛ ልገዛ ስጋ በልታበታለች እኮ እያሾፍሽ ነው ልጆቹ እዚህ ራበኝ እያሉ ነው ቶሎ ነኝ ግባና ሰርተህ ስጣቸው እንዴት ነው የምትናገሪው ምን ሰርተህ ስጣቸው እንዳለብን እንዴትስ ብናገር አንቺ ስርዓት ይኑርሽ እንጂ ባይኖርኝስ ኧረ እባክሽ ተከበሪ አንቺ ይከበር የለሽም እንዴ እንደ ባል ያረጋል እንዴ ለልጆቼ ብዬ ነው እየታገስኩሽ ያለው ራሽ እንደ ባል ያረጋል አንተም ባልሆነህ እኔ እንደዚህ ለመናገር በቃ አለፉ ብር ኮላት እሷ ግን ጥሪ እየበላች ነው ጆሮዬ ላይ ስልክ 4000 ብር ምን ይገዛል አስቤዛለች ልጆቹ እንደ በረሃብ ይሞቱ አንተ ማን ስለሆንክ ነው ጆሮዬ ላይ ስልክ ምዝ ይቅርታ መግዲ ልጆቹ ራበኝ ሲሉ ስሜታዊ ሆኜ ነው የተናገርኩት ይራባቸው ልጆቹን ያለ ማስራብ ስራ እኮ አንተ ነው አቤት ትግስት መት በጣም ትግስተኛ ነው የልብህን እየተናገርክ ይቅርታ አትበለኝ መጀመሪያ የልጆችን መሰረታዊ ነገር ሳታሟላ ይሄ ሁሉ መፈልፈል አልነበረም ምን ያርግ ገንዘብ ሰጠሻል እንዴ ከዚህ በኋላ በልጆቼ ምክንያት እንዳትናገር ግንሽ ከኔ ጋር ነው እኔን ተናገር በፍጹም ከዚህ በኋላ እንዳትናገር አንቺ ከሰይጣን ጋር መኖር በራሱ ለልጆቼ ብዬ ነው ጭራሽ ነው ሰይጣን አልሆነም የታገስኩሽ ለልጆቼ ብዬ ነው ልጆቼ አትበል በልጆች ቆዳ ተቀበረ የለም እሺ ከዚህ በኋላ የፈለግሽውን መሆን ትችያለሽ እስከዛሬም ድረስ ልጆቼ ያለ እናት አንድ ቀን ማደር የለባቸውም ብዬ ነበር የታገስኩሽ ከዚህ በኋላ ሁሉም ነገር ይሁንልሽ መቀሪ ለልጆቼ አላዝምሽ በጣም አንጀቴን በላኝ ያው ቁሳቁስሽ ይስፋሽ ክፉይን ከሽ ምንም የልጆቼ እናት ነሽ እንደዚህ ይሆነ ያሳዝንሽም እውነት በጣም ከባድ እኮ ነው የወንድ ልጅ መከራ ነው አትረም ላይ አንቺ እናታቸው ነገ ይፈልጋል ተከከለ ከፀሐይ በታች እናትን የሚተካ ምንም ነገር የለም እውነት የልቤን የተናገርክልኝ አዝናለሁ በጣም ከዚህ በኋላ የልጆቼን አላውቅም እኔ ግን አይንሽን ማየት አልፈልግም ትክክለኛ ውሳኔ የልጅነት ልጆቼ የኔ ደስታ ልጆቹ አማሙ ነበር ስለዚህ ልጆቹ እንኳን አያሳሱሽም ሲያመኝ መድኃኒቶቼ ዓለሜ ናችሁልኝ አባትነት በጣም ከባድ ነው አባትነት በጣም ከባድ ነው ተጠቀም ያለ ገንዘብ ስጠኝ እንጂ አራቱን ትወስዳቸዋለህ የገንዘቡ ችግር የለም አንቺ ብቻ ልጆቹን አስረክብኝ ዶጅ ምንም እንዳያሳስብሽ ነገሮች እስኪስተካከሉ ድረስ እኔ ጋር ትኖሪያለሽ እንዴ ጓደኛ ይታስ አመሰግናለሁ የምሬን ነው የምልህ እመቤቴ ከጎንህ ነው አንቺ እኮ ባለውለታዬ ነሽ ጎበዝ ባለሙያ ያደረግሽኝ አንቺ ነሽ ያው ካንቺ ጋር የወጣሁትም ደግሞ ደሞዝ መክፈል ሲያቅትሽ ታውቂ የለ የቤት ክራይ መክፈል አለብኝ ምግብ መብላት አለብኝ ውለታ ራሱ አለመርሳት ጎበዝ ነህ አሁን ውለታሽን የምከፍልበት አሁን ጥሩ ሰዓት ላይ አንበስ ከጎንሽ ነኝ የሰው ልጅ ውለታውን ሳይረሳ ሲቀደስ ይለኛል አሜን ስራም ቢሆን ተቀጥረሽ ትሰሪያለሽ ሞረድ ባንቺ አልተጀመረ ታይ ማማ እንዳይወድቅብሽ የኔ አባት ታይ ታው እረፉ ምን አይነት ጓደኛ ነው ግን ጉዳይ ነው እንጂ
ታውቃለህ እኔ ሽንት ቤትም ጠርጎ የመኖር ስነ ልቦና ያለኝ ሰው ነኝ። መውረድ መውደቅን ምንም ችግር የለውም አውቀዋለሁ። አውቅሻለሁ። ለልጆቹም ቢሆን አታስቢ፣ ተመላላይ ሰራተኛ እንቀጥራለን። አይ ጓደኛ ሄሎ ያባት የኔ ፍቅር ናፍቀኸኛል። ቤት ነክ እንዴ? አዎ ቤት ነኝ። በቃ ዛሬ እመጣለሁ። አንተ ጋር ነው ማድረው። እንግዳ አለብኝ። ሄሎ ይህን ሁሉ ልጅ ወልደሽ የወላድ መካን ያደርግሽ ዳሃ ለምንድን ነው ማታሽከነከሪ ወደዛ? የእሱ ጓደኛ ግን ከሆነ እውነት አሁንም የሚፈልገው ልጆቹ ከሱ ነጥቀን ወደ አሜሪካ መሰድልኝ አለቀ። እሱንም አወራ ነው። አንቺ ከፈረምሽ እኮ ህፃናቱን በፍጥነት ወደ ላስ ቬጋስ እንዴት እንደምወስዳቸው እሱን ለእኔ ታዩ። ግን ልጆቹ እንዴት ትቀበዋለሽ? ልጅም መውሰድ ከባድ እሱን ለእኔ ተወው። እንዴት አድርጌ እንደምቀበል አሳየዋለሁ። ችን ሴራ ለእኔ ተዋት። በቃ የላስ ቬጋሱን ጉዳዩን ለእኔ ታዩ። የወላጅ አልባ ህፃናትን የሚረክ ካምፓኒ አለ። አሁኑኑ መጻጻፍ ይችላል። ወላጅ አልባ አንተ ጠቀም ያለ ገንዘብ ስጠኝ እንጂ አራቱን ትወስዳቸዋል። ለገንዘቡ ችግር የለም። አንቺ ብቻ ልጆቹን አስረክቢ። ችግር የለም። ጭራሽ ልጅ ሴራዬን አሁኑኑ ጀምራለሁ። ቻው በቃ ይቅናሽ። ትሸጣለች ጭራሽ በገንዘብ ለውርስ ብላ ቀረበች። አሁን ደግሞ ጭራሽ በሌላ ልጆቹ ልሸጥ። ይሁት ሲበና ያዘ እንደዚህ ዋጋ እየከፈለ ቆይቺ ሴትዮ ካንቺ ምን እንደምትፈልገው ወይስ ምን ቀራት? ቆይ አይ ምን ያልቀራት ነገር አለ? መስሏት ነው እንጂ የልጆች ናፍቆት እኮ ከባድ ነው። ታድርም እውነት እቺና ልጆቿን አፍቀዋት እቺ ስለ ናፍቆት ታውቃለች? አናፍቃትም። እሷማ በዚህ ፍጥነት ፍርድ ቤት እንዴ? ፍርድ ቤት ያላችሁ ግንኙነት ምንድን? ባለቤቴ ናት። ፍርድ ቤት ታቆማለች። የአራት ልጆቼ እናት ናት። ጎርተሃታል። አይምሮን በከፍተኛ ሁኔታ ጎርተዋል። ልጆቿን ከስሯ ወስደህ አይምሮን ጎርተዋል። ጭራሽ እውነት ነው። መጎዳቷን አላውቅም። ልጆቹን መውሰዴ ግን እውነት ነው። አንድ አባት ስለሆነ ብቻ ልጆችን ከእናታቸው ስር ነጥሎ መውሰድ አግባብ ነው ትላለህ? ለልጆቹስ ቢሆታቸው አይደለም ክቡር ፍርድ ቤት። አረ እንድቻልሽበት እንዴ! እናንተ ባልና ሚስት ናችሁ፣ ሊያውም የአራት ልጆች ወላጅ። ለጊዜው ልጆቹን ወደ እናታቸው መልስና ጉዳያችሁን በሽምግልና ፍቱ። የደረሳችሁበትን ለማወቅ ለሰኔ 7 ቀጠሮ ይዘናል። የዕለቱ ችሎት በዚህ ተጠናቋል። ፋይል ወደ መዝገብ ቤት ይመለስ። ልጆቿን በድላ ስንት ነገር አገታ ጨራሽ ፍርድ ቤት ገትራ በልጆች አንቺ ቢያንስ ከልጆቼ ጋር እንድኖር እንኳን ለምን አፈቅጂልኝ? ለምን አፈቅጂልኝ? አስታውስ እንጂ። አረ ወረቀቱ እንዳፈርም ልጆቹን እኮ ልሰጥ እኮ ነው። ዶድ ምን አትዋትም? ቆይ አንተ ወንድ ልጅ ለምን እንደዚህ ትለኛለህ? ሁሉም ሰው እንደዚህ ይለኛል። ወንድ አይደለ ልጆችና ወንድነት ምን ያገናኙዋል? ምንም አያገናኙ። ምንድነው እንደዚህ የምትሉኝ? ትሰማኛለህ? ልጆችን አተ ጀግና ከምትባል ከልጆች ጋር የኖርክ ፈሪ ብትባል ይሻላል። ትክክል። አንተም እንደሌላው እንደዚህ ትለኛለህ? ትክክለኛ ሐሳብ። እሺ ወዴት ነው የምትሄደው አሁን? ወይኔ አይ መከራ፣ አይ አባትነት። ይሄ ለሁላችንም ትምህርት የሚሆን ነው ድራማ ነው። እውነት ሐኪም ቤት ይዘሽኝ። የት ሐኪም ቤት? እዚሁ ቅርብ ሐኪም ቤት ትከፍላለህ። አንተ ምን ሆነሃል? ቆይ ስለ ክፍያ ታወራኛለህ? ወርቆብኝ እዚህ ጋር ታሞ ትከፍላለህ። ለስራ እኮ ነው የወጣሁት። እዚህ ጋር እየሞተብኝ ምን አይነት ፍጡር ነህ ግን አንተ? ለሰው አታስብም? ትንሽ ትከፍላለህ። ቅድሚያ ይለዋል ሰው እንደዚህ። ኧረ አይዞሽ ጴዶድ። እውነት ነው ግን ሁላችንም ጋር ያለ ነገር ነው። እንደዚህ ገጥሞቹ ግን ያውቃል እንደዚህ በአንቺ ምክንያት ነው እንደዚህ ባለቤትሽ እንደዚህ ሐኪም ቤት የገባው በልጆቹ ጭንቀት። የወንድ ልጅ መከራ ግን ከባድ ነው። አንተ ምን አይነት ችጋራ ነው? አትረጋጋም እንዴ አቦ? አንተ አትረጋጋም እንዴ? አንተ ግን ያማል። ምንድነው የሚያናድድ? ሐሳቤን እኮ ነው
እንግዲህ አንዳንዴ ግን መፍረድ አይቻልም። ግን እንደሚያሳየው ከሆነ ከፍተኛ የሆነ የስኳር ህመምና ግፊት ወይኔ እነኚህ ሁለቱ ህመሞች ደግሞ ከፍተኛ ጉዳት ሊያስከትሉ የሚችሉ ናቸው። አንተም ደግሞ አመጋገብክ ላይ ስኳር ይዘት ያለባቸውን የምግብ አይነቶችን ቅድም እንደዘረዘርኩልህ እነሱን ነገሮችን መቀነስ ይኖርብሃል። በየጊዜው ምን በልቶ በእናትህ እነኚህን ሁለቱን ህመሞችን ሌላ ከዚህ የበለጠ ጉዳት ከዚህ የበለጠ የህክምና እክሎች ከመምጣታቸው በፊት እርምጃ ወስደን ማስተካከል ይኖርብናል ማለት ነው። የአባትነት መከራ ግን በጣም አስተማሪ ነው ለኛ። ባይዘው ከዚህ ድራማ ሁላችንም መማር አለብን። አብዛኛው የወንድ ልጅ ህይወት ላይ ያለ ነገር ነው። ልጆቹን ለእናታቸው ሰጥተህ ጉዳያችሁን በሽማግሌ ፈታችሁ የደረሳችሁበትን ለማወቅ ለዛሬ ቀጠሮ ይዘን ነበር። ከምን ደረሳችሁ? መቅደስ አስረጅ። አመሰግናለሁ ክቡር ፍርድ ቤት። ምን ታስረዳለች እሷ? በልጆቼ ናፍቆት አብጄ ጨርቄን ጥዬ ሄድ ነበረ። አረ እንዴት ቻልሽበት? ይሉኛል ክቡር ፍርድ ቤት አመሰግናለሁ። ነገር ግን ከሱ ጋር ተመልሼ መኖር ምንም ሞራሉ የለኝም። አቤት ግፍ! ጨርሰናል ክቡር ፍርድ ቤት። አቤት ግፍሽ! አንተስ ምን ትላለህ? ምን ይበል እሱ ለራሱ በሽተኛ ሆኖ ልጆቼን የማሳደግ ቢያንስ አባታዊ መብት ይሰጠኝ። ስንት ትችላለህ? የለባቸውም ማሳደግ የሚችል መሰረታዊ ፍላጎታቸው ተጠብቆ ማደግ አለባቸው። አቅሙ አለ፣ መተዳደር ሳለ አንቺስ ወይዘሮ መቅደስ? እኔ ሁሉም ነገር አለኝ ክቡር ፍርድ ቤት። ለምሳሌ በአካውንቴ ውስጥ 2 ሚሊዮን ብር አለ። በዚህ ብር እየሰራው ልጆቼን ማሳደግና ማስተማር እችላለሁ ክቡር ፍርድ ቤት። ባለቤትሽ የማያውቀው 2 ሚሊዮን ብር አካውንትሽ ውስጥ እንዴት ሊገኝ ይችላል? ትክክል። ልጅ አሜሪካን ላስ ቬጋስ ከተማ ነው የሚኖረው ክቡር ፍርድ ቤት። ልጆቹ ሽጣ ነገር ስላወቀ ይህንን ገንዘብ ሰጠኝ። ልጆቹን ሽጣ ቀብድ ተቀብላ ማስተማር ይፈልጋል ክቡር ፍርድ ቤት። ጥሩ። አቶ ዶዲ በሚባለው ነገር ላይ ቅሬታ አለ? የለም። በልጆቹ ጉዳይ ላይ እሱም ባለመብት ስለሆነ አንተ እኔን እንበይ ሊያመጣብኝ ነው ራሱ። የወንድ ልጅ ግን መከራ እያያችሁ ነው ማለት። ቅድም ካያችሁ ከልጁ ጋር እያወራች ነበር። ልጆቹን እኮ ይሄ 2 ሚሊዮን ብር ተቀብላ እኮ ነው፣ ብር ቀብድ ነው ብዬ አስባለሁ። ከዛ ግን ፍርድ ቤት ላይ እዚህ መታ ግን ወንድሜ ላስ ቬጋስ ስላለ ፍርድ ቤቱ እኮ ትክክለኛ ሚዛናዊ ፍርድ ነው የፈረደው እኮ። ያው ልጆቹ ማስተዳደርና መንከባከብ ለሚችል ሰው ነው የሚሰጠው። እሱም ግን ልጆቹ ማየት መብት አለው፣ መከልከል አይችልም እንደ ህጉ። ግን እሱ የማስተዳደር አቅም ከሌለው ለማስተዳደር ለሚችል ሰው ነው የሚሰጠው። ግን እሷ ግን ሆነ በየትኛው የእናትነት አንጀትሽ ነው ጨክነሽ? እሱን ግን የሚያሳልፈው መከራ እሱ ለአስቤዛ ብሎ ብር እየፈለገ ስራ ስንት ነገር የተበላሸበት ይሯጣል። ብር እሷ ጥሬ የስጋ እየበላች እንደዚህ ብር ላክልኝ። እውነት በጣም ከባድ ነው። ግን ለማንኛውም በጣም አስተማሪ ቪዲዮ ነበር። በቀጣይ ቪዲዮ እንድመጣላችሁ የምትፈልጉ በፓርት እንድመጣላችሁ የምትፈልጉ ሰዎች ካላችሁ ሀሳብ አስተያየታችሁን በኮመንት አሳውቁኝ። ይህ የሌላ የፀሐይ ልጅ የዩቲዩብ ቻናል ነው። ቻናሌን ሰብስክራይብ ስለምታደርጉ ሁላችሁም ከልብ አድርጌ አመሰግናለሁ። ሰብስክራይብ ላደረጋችሁ ሁላችሁም እየገባችሁ ሰብስክራይብ አድርጉ። እንዲሁም ቪዲዮ ቶሎ እንዲደርሳችሁ ከፈለጋችሁ የደውል ምልክቷን መጫን እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ያቆየን።